bla level bla submit below ouch ምንድነው የሚለን undefined temp name temp you see temp ነው ያልኩት tmp ብቻ ነው እንዴት አትነግሩኝ anyways temp name ነው ያልኩት sorry tmp name ነው ማይነር ስህተት ነው anyways back እናድርገውና እንደገና submit እንበለው upload success አለን ማለት ነው anyways አሁን ሰርቨራችን ጋር መተን ብናይ ኢሜጃችን ውስጥ አንድ ኢሜጅ አለን ማለት ነው ብላ የሚለው ኢሜጅ ፎልደራችን ብንሄድና ብናየው ሶሪ wamp www imageman እና ኢሜጅ ስላርለ እሺ ኢሜጃችን እዚህ ጋር መጥቷል ማለት ነው ስለዚህ ኢሜጃችንን ሰክሰስፉሊ አፕሎድ አደረግን ማለት ነው ኦኬ እስካሁን እንግዲህ ኢሜጃችንን እንዴት አፕሎድ እንደምናደርግ አይተናል move uploaded file ተጠቅመን ከሰርቨራችን ቴምፖራሪ ፕሌስ ወደ የምንፈልገው ቦታ አፕሎድ እንዴት እንደምናደርግ አይተናል ማለት ነው አሁን ደግሞ የምናየው ምንድነው ኦሬዲ አፕሎድ ያደረግናቸውን ኢሜጅ እንዴት ማኒፑሌት እንደምናደርግ እናያለን ይሄንንም ኦብጀክት ኦሪየንትድ በሆነ ሁኔታ እናያለን ማለት ነው anyways okay አሁን ሶርስ ፋይላችን ጋር እንሄድና አዲስ PHP ክላስ ክሬት እናደርጋለን ማለት ነው ይሄንን ክላስ ክሬት ስናደርግ name of the file ይለናል እዚህ ጋር image handler የሚል እንሰጣለን ማለት ነው come on no image handler image handler የሚል እንሰጣለን ለክላሳችን እዛ ፊኒሽ እንለዋለን ኦኬ አሁን እንደምታዩት image handler የሚል ክላስ ክሬት አድርገናል እዚህ ጋር አሁን ክላስ ስለሆነ ክሬት ያደረግነው እዚህ ጋር እንደምታዩት ክላስ image handler ብሎ ጀመረ ማለት ነው ኦኬ ክላሳችን ውስጥ አሁን ኢሜጃችንን ማኒፑሌት የምናደርግበት ሜቶዶችን እንሰራለን ማለት ነው በመጀመሪያ ጊዜ as a private ፕሮፐርቲዎችን ዲክሌር እናደርጋለን የመጀመሪያው image name እሱ ብቻ ነው ለነገሩ image name ኦኬ ቀጥሎ ኮንስትራክተራችንን እንሰራለን ማለት ነው sorry constructor private function ከዛ በኋላ ኮንስትራክተራችንን እንሰራለን ማለት ነው ኮንስትራክተራችን አንድ አርጊውመንት ይወስዳል ይሄም አርጊውመንት ኢሜጅ ኔማችን ነው ኢሜጅ ኔማችን ይወስዳል ማለት ነው ከዛም በኋላ this የምንጠቀመው ኦሬዲ ክላሳችን ውስጥ ሆነን ፕሮፐርቲያችንን ሪፈረንስ ማድረግ ስንፈልግ ነው ወይም ደግሞ ፋንክሽንም ሊሆን ይችላል image name this image name is equal to what image name ማለት ነው ማለት ከዚህ ጋር በኮንስትራክተራችን የተቀበልነውን ፓራሜትር ለክላሳችን ሃንድና ለክላሳችን ፕራይቬት ፕሮፐርቲ ሃንድ እናደርጋለን ማለት ነው ከዛ በኋላ ኦሬዲ በዚህ ኦብጀክት ከሰራንበት በኋላ ኢሜጆቻችንን ማኒፑሌት የምናደርግበት የተለያዩ ሜቶዶችን እንጠቀማለን ማለት ነው የመጀመሪያው public get name okay public function rasa public function okay public function get name that return this image name እና ኢሜጅ ኔማችንን እዚህ ጋር ሪተርን እናደርጋለን ማለት ነው
ከሚቀጥለው ሁለተኛው ደግሞ ሌላኛው ፋንክሽናችን ደግሞ የሚሆነው ምንድነው ወደ መጀመሪያው ፋንክሽናችን ኢሜጃችን ማኒፕሌት የምናደርግበት የመጀመሪያው ፋንክሽናችን ምን ይሆናል ወደ JPEG መቀየር ነው ብዙ ጊዜ ዩዘሮቻችን አፕሎድ ሲያደርጉ ምን አይነት ፋይል አፕሎድ እንደሚያደርጉልን አናውቅም ለምሳሌ PHP ፋይል አፕሎድ ሊያደርጉልን ይችላሉ ያንን ሪስትሪክት ማድረግ ይኖርብናል እሱ ብቻ ሳይሆን ደግሞ አፕሎድ የሚያደርጉልን ኢሜጆች የተለያየ አይነት ፋይል ፎርማት ይኖራቸዋል ስለዚህ ከነዚህ ውስጥ የምንፈልገውን ብቻ ፋይል ፎርማት መጠቀሙ ለኛ አድቫንቴጅስ ነው ማለት ነው ስለዚህ እኛ ሁሉንም የሚወጡትን ዩዘር ሪኩዌስት ኢሜጆች ወደ JPEG እንቀይራቸዋለን ማለት ነው public function change to JPEG change to JPEG change to JPEG ይኖረናል sorry ከዛም በኋላ ይሄ አንድ አርጊውመንት ይቀበላል ይሄ ምንድነው new image name by the way constructor ላይ ራሱ እዚህ ጋር የምንቀበለው image name ምንድነው string ነው it's not GD friendly object የimage object አይደለም እንትን ነው string ነው ይሄ string ደግሞ የኢሜጃችን ዳይሬክተሪ ፓዝ ማለት ነው ያንን ነው እዚህ ጋር አሁን new image name የምንለው እሱ ነው ከዛ ይሄንን new image nameአችንን just የኢሜጁን ዳይሬክተሪ ስለሆነ ሴንድ የምናደርገው በኋላ JPEG append እናደርግበታለን JPEG ፋይል ፎርማቱ ማለት ነው ፋይል ፎርማቱን append እናደርግበታለን ማለት ነው new image name oh sorry what happened to me sorry ይሄ ማለት append ማለት ነው ስትሪንጋችን ላይ append እናደርጋለን ማለት ነው ከዛም በኋላ አሁን ምን ማድረግ ይኖርብናል አዲስ የሚመጣውን ኢሜጅ ታይፑን ቼክ ማድረግ ይኖርብናል ስለዚህ ሊስት ፋንክሽን ማለት የሚመጡትን አሬዎች በመንፈልገው እንትን አሳይን ያደርግልናል በመንፈልገው ቫሪያብል ማለት ነው okay get by the way list associative array አይወስድም only array ነው የሚወስደው ማለት indexed from 0 ማለት ነው ከ0 ጀምሮ indexed የሆነ array ነው የሚወስደው አሁን get image size እናደርጋለን ይሄ image size ደግሞ የኢሜጃችንን width height type እና attribute አሳን array ይመልስልናል ማለት ነው this image name ይሆናል ማለት ነው እዚህ ጋር እንትን የምንወስደው የመጀመሪያው የሚቀበለው widthን ነው widthን መጀመሪያ እንወስዳለን ኮማ አድርገን ቀጥሎ height HEIGHT anyways okay ቀጥሎ ታይፓችን ቀጥሎ ደግሞ አትሪቢዩታችን እንወስዳለን ማለት ነው አሁን እነዚህን ያስቀመጥኩበት ምክንያት ምንድነው get image size ሪተርን ሲያደርግ አሳን array ነው የሚመልሰው ብያችኋለሁ ይሄ ሪተርን የሚያደርገው array የመጀመሪያው ኢንዴክስ ፓራሜትር width ነው ማለት ነው የሚቀጥለው ደግሞ height ነው type ማለት የአሬው ኢንዴክስ 0 ኢንዴክሱ width ነው 1 ኢንዴክሱ ደግሞ height ነው 2 ኢንዴክሱ type ነው 3 ኢንዴክሱ እንደዛ ያለ ይቀጥላል ማለት ነው attribute ነው ማለት ነው ከዛም በኋላ ይሄኛውን ቼክ ማድረግ ይኖርብናል የትኛው ታይፑን ቼክ ማድረግ ይኖርብናል ስለዚህ switch statement እንጠቀማለን switch እሺ